ጤና ይስጥልኝ ተመልካቾቻችን እንደምን ቆያችሁ? ለዛሬ ያሰባሰብናቸውን በአራቱም አቅጣጫ የተፈጸሙትን የፋኖ ትንተናዎችንና ሌሎች አስደሳች የፋኖ የድል ዜናዎችን በዚህች አጭር ደቂቃ ልናሰማችሁ ተዘጋጅተን ቀርበናል። ቪዲዮውን ላይክ በማድረግና ኮሜንት ላይ ድል ለፋኖ በማለት እንዲሁም ለሌሎች እንዲደርስ ሼር በማድረግ ጀምሩት። ምክንያቱም ለአማራ ፋኖ ይገባዋልና። ከአጫጭር መረጃዎች እንጀምር። ያገዛዙ ጥምር ሰራዊት ዙ 23 ተኳሽን ጨምሮ በፋኖ ብርቱ ክንድ እየተረፈረፈ ይገኛል። ዝርዝር አለን፣ ተከታተሉን። ክፍለ ጦሩ 3 ብልጽግና ያሰማራቸውን ዘራፊዎች በቁጥጥር ስር ያዋለ ሲሆን ለወረራ በመጣው የብልጽግናው የጫካ ክንፍ የሸኔ ዘራፊ ቡድን ላይ በወሰደው እርምጃ የቡድን መሳሪያ መማረኩን አስታወቀ። ዝርዝር አለን፣ ተከታተሉን። የወለጋዋ አይሻ ሰይድ የግፍ ግድያ በሰሜን ወሎ ዞን ላስታ ወረዳ ላይ ተደገመ። ዝርዝር አለን፣ ተከታተሉን። በአፋብን ምኒልክ እዝ 104ኛ ኮር 23ኛ ክፍለ ጦር በተንታ ወረዳ ባደረገው ተጋድሎ የጠላት ምሽጎችን ደርማምሶ ሙሉ ከተማዋን ተቆጣጥሮ ዋለ። ዝርዝር አለን፣ ተከታተሉ። ያገዛዙ ጥምር ሰራዊት ዙ 23 ተኳሽን ጨምሮ በፋኖ ብርቱ ክንድ እየተረፈረፈ ይገኛል። ያገዛዙ ግሳንግስ ጥምር ሰራዊት ያለ የሌለ ሰራዊቱን በየአቅጣጫው ሰብስቦ መነሻውን ጎንደር በማድረግ ወደ ደልጊ ከተማ ከገባ በኋላ ትናንት መጋቢት 13 2018 ወደ አለፋ ወረዳ ሻሁራ ከተማ ለመግባት ሙሉ ቀኑን በእግሩ ሲማክቅ ሲወጣ ሲወርድ የዋለ ሲሆን ተናዳፊዎቹ አፋበን በላይ ዘለገ እዝ የመይሳው ካሳ ሁለተኛ ኮር ቋራ ኦሜድላ ክፍለ ጦር ካራማራ ክፍለ ጦርና አድዋ ክፍለ ጦር በጦር መሐንዲሶት በኮሩ ምዕትብ ሰባሳቢ አርበኛ ባበይ አምባዬ፣ ወታደራዊ አዛዥ አርበኛ በሊሁን ጌታቸው፣ ዘመቻ አርበኛ ጌታቸው አማረና በሁሉም የጦር ጠበብት የክፍለ ጦር ወታደራዊ አዛዦችና ዘመቻዎች እየተመራ እንዲሁም አፋበን ጎንደር ጠቅላይ ግዛት እዝ በግመደር ክፍለ ጦር ጣና ብሪጌድ በአንድ በመጣመር የጠላትን ሰራዊት ስቦ ወደ ሙት ወረዳ ቀለበት ውስጥ በማስገባት ቀኑን ሙሉ በየሜዳው የከባድ መሳሪያ የጭንከት ተኩስ ሲያድርግ የዋለ ሲሆን አድፍጦ የተሻለ አሰላለፍ ሲያመቻች የዋለው ነበልባሉ ፋኖ ከቀኑ 9 ሰዓት ገደማ ጀምሮ እስከ ምሽቱ 1 ሰዓት አምቹሃ ከምትባል ቀበሌ በሁሉም አቅጣጫ በቀጥታ በተሰነዘረበት የማጥቃት ዘመቻ የአብይ ተስፋ ቆራጭ ሰራዊት ክፋኛ ሲረፈረፍ አምሽቷል። ከፍተኛ ቁጥር ያለው ሙትና ቁስለኛ ከመሆኑ ባሻገር ሰፊ ቀጠና ሸፍኖ ሲንቀሳቀስ የነበረውን ወደ አንድ ተሰብስቦ ተራራ ላይ በመውጣት ከበባ ውስጥ የገባው የጠላት ኃይል ሙሉ ሌሊቱን የጭንቀት ተኩስ ሲተኩስ አድሯል። ስለሆነም በቀጣይ የዜና መሰናዷችን አህዛዊ የድል ዜናዎችን አጥናክረን የምናቀርብ ይሆናል። ክፍለ ጦሩ 3 ብልጽግና ያሰማራቸውን ዘራፊዎች በቁጥጥር ስር ያዋለ ሲሆን ለወረራ በመጣው የብልጽግናው የጫካ ክንፍ የሸኔ ዘራፊ ቡድን ላይ በወሰደው እርምጃ የቡድን መሳሪያ መማረኩን አስታወቀ። ሰራዊታችን ብልጽግና ያሰማራቸውን የህዝብ መከራ የሆኑ አረሞችን በመንቀል የትግላችንን ህዝባዊነት እያሰመሰከረ ይገኛል። የአፋበን ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የራስ አበበ አረጋይ ክፍለ ጦር ከማህበረሰቡ በደረሰው ጥቆማ መሰረት ለበርካታ ወራቶች ሹፌሮችንና ባለሀብቶችን በማገት ከፍተኛ ገንዘብ በመጠየቅ ሲዘርፉ ከነበሩ የወንበዴዎች ግብረ አበሮች ውስጥ 3ቱን ከነዘረፉት በርካታ ገንዘብና ከሁለት አጋዦች ጋር የክፍለ ጦሩ ቃኝና ከሻለፎቹ የተወጣጡ ቃኞች ባደረጉት ልዩ ኦፕሬሽን በቁጥጥር ስር ውለዋል። ትናንትን መጋቢት 13 ቀን 2018 ዓ.ም በእንሳሮ ወረዳና በሳያ ደበርና ዋዬ ወረዳ በዝርፊያ ስራ ላይ ተሰማርተው ነጋዴዎችንና ሹፌሮችን ብሎም በአካባቢው የሚገኙትን ሀብታም ገበሬዎችን በማገት እና ዋሻ ውስጥ በመሰወር ከፍተኛ የገንዘብ መጠን በመጠየቅና በማስከፈል ለ1 ዓመት ያክል ሲዘርፉ የቆዩና ከቡድኑ 9 አባላት ውስጥ 3ቱን አባላቱ ጀግናው የራስ አበበ አረጋይ የመንፈስ ልጆች የትግላችን ነቀርሳ የህዝባችን መከራ የአገዛዙ የጫካ ስራ አስፈጻሚዎችን በቁጥጥር ስር አውልነን ምርመራ ጀምረናል ሲል የራስ አበበ አረጋይ ክፍለ ጦር የህዝብ ግንኙነት ክፍል ኃላፊ ፋኖ ሽታው አሻግሬ ለኮሩ ሚዲያና ኮሚኒኬሽን ክፍል በላከው መረጃ አስታውቋል። ክፍለ ጦሩ የዘራፊዎችን ስም ዝርዝር ይፋ ያደረገ ሲሆን አንደኛ አይዳኝሁም አሰፋው፣ ሁለተኛ አይና ዓለም ግዛው እና ሶስተኛ ብሩክ አስፋው የተባሉትን የብልጽግና ተላላኪ ዘራፊዎችን በመግለጽ የታገቱ ግለሰቦችን ከፍተኛ ጥንቃቄ በተሞላበት መንገድ በማስለቀቅ ዘራፊዎች
የተወሰደባቸውን 400,000 ብር ሲያስመልሱ ተበዳዮችም ለክፍለ ጦሩ ምስጋናቸውን ማቅረባቸውን አርበኛው በመልእክቱ አስታውቋል። ይህ በእንዲህ እንዳለ በዛሬው ዕለት በፊቸር ሰላሌ ወረዳ እንጓልላና ሸበልፋጤ ቀበሌዎች ላይ የስርዓቱ ሌላኛው ዘራፊ ቡድን የሆነው የኦህዴድ ብልጽግናው የጫካው ክንፍ በመሆን ከአገዛዙ ጋር ተናቦ እየሰራ የሚገኘው ራሱን ኦነግ ሸኔ ብሎ የሚጠራው ዘራፊ ቡድን እንደለመደው የጥፋት ዓላማውን አንግቦ ሕፃናትንና ሸማግሌዎችን ለመግደልና ዝርፊያ ለመፈጸም አቅዶ የመታ ቢሆንም ነገር ግን አናብስቶቹ የአፋብን ሸዋ ጠቅላይ ግዛት እዝ የራስ አበባ አረጋይ ክፍለ ጦር የአርበኛ አሊ ሻለቃና የቀጠናው የሚገኘው የአርበኞች ጦር ሰራዊት ከበባ ውስጥ በማስገባት ሲቀተከት ያረፈደ ሲሆን የተረፈው እግሬ አውጭኝ ብሎ ሲፈረተት ይዞት የመታውን ከብልጽግና የተበረከተለትን አዲስ ብሬንና ከነሽንሸሎ ከያዘው ተተኳሽ ጋር ለጀግኖቹ የራስ አበባ አረጋይ ክፍለ ጦር አስረክቦ መፈርጠጡን ክፍለ ጦሩ በግንባር መረጃው አስታውቋል። የአማራ ፋኖ ብሔራዊ ንቃኔ አፋብን ሸዋ ጠቅላይ ግዛት እዝ የአጼ አምደ ጽዮን ኮር ሚዲያላ ኮሚኒኬሽን ክፍል ዋሲል ክፍለ ጦር ለወራት የሰለተኑ ምልምል ፋኖችን አስመረቁ። በአፋብን ምኒልክ እዝ ንጉስ ሚካኤል አሊ ኮር ስር የሚገኘው ዋሲል ክፍለ ጦር ከ6 ወራት በላይ ሲያሰለጥናቸው የነበሩ የ6ኛ ዙር ሰልጣኞችን በደማቅ ሁኔታ አስመረቋል። በምረቃት ስነ ስርዓቱ ላይ የጃማ ቀጠና የሀገር ሽማግሌዎችና የሃይማኖት አባቶችን ጨምሮ የክፍለ ጦርና የሬጅመንት አመራሮች የተገኙ ሲሆን የሃይማኖት አባቶቹና የሀገር ሽማግሌዎቹ የአካባቢውን ሰላምና ደህንነት የሚያስከብርና የአማራን ህልውና የሚታደግ እንዲሁም ፍትህ ርጥህ የሚያሰፍን ብቁና ንቁ የፋኖ ኃይል መገንባቱ እንዳስደሰታቸው ምስክርነታቸውን ሰጥተዋል። በተለይ የመስጂድ ኢማም የሆኑ ትላልቅ የሃይማኖት አባቶች ዋሲል ክፍለ ጦር የአማራን ህልውና ለመታደግ ወጣቱን ኃይል በማሰልተንና በማደራጀት እየሰራ ያለውን ስራ አድንቀውና አመስግነው ይህ ተከታታይ የማሰልተንና የማብቃት ሂደት ተጠናክሮ መቀጠል እንዳለበት በማሳሰብ ለሰራዊቱ ያላቸውን ድጋፍና አጋርነት በተጠናከረ መልኩ እንደሚቀጥሉ አረጋግጠዋል። ይህ ክፍለ ጦሩ በየቀኑ ከሚያደርገው ውጊያ ጎን ለጎን ያልተቋረጠ የስልጠና መርሃ ግብር በማካሄድ የጠላትን ቅስም የሚሰብር ብቁና እጅግ ጠንካራ ኃይል የመገንባት አቅሙን ያሳየበት ነው ተብሏል። ሰልጥነን እንዋጋለን፣ እየተዋጋን እንሰለጠናለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። አፋብን ምስራቅ አማራ ቀጠና ምኒልክ እዝ መጋቢት 14 2018 4 የአድማ ብተና አባላቶች 1 ብሬንና 3 ክላሽ በመያዝ የፋኖን ትግል ተቀላቀሉ። ከብልጽግና አገዛዝ ጋር በመወገን ህዝባችን ላይ ዘር ማጥፋት አንፈጽምም በቃን ያሉ የአድማ ብተና አባላቶች 1 ብሬንና 3 ክላሽ በመያዝ ወደ አፋብን ምኒልክ እዝ 106ኛ ኮር ተቀላቅለዋል። የኮሩ አመራሮችም አቀባበል አድርገውላቸዋል። ከዚህ ጋር ተያይዞም የ106ኛ ኮር ሰብሳቢ አርበኛ ሀብቴ ባቡ በአቀባበል ፕሮግራሙ ላይ ተገኝተው እንኳን ወደ ህዝባችሁና ወንድሞቻችሁ ፋኖች ደህና መጣችሁ መልእክቱን አስተላልፈዋል። የፋኖን ህልውና ትግል ተቀላቀሉ የአድማ ብተና አባላቶች አማራን ህዝብ ህልውና አዳጋ ለመገልበስ መተናል ሲሉ ተናግረዋል። አያይዞም በአድማ ብተና ውስጥ ሙሉ ሰራዊቱ ወደ ፋኖ መቀላቀል ይፈልጋል። አማራ ፋኖ አንድነት አፋብን ከተመሰረተ በኋላ ጠቅላላ ሰራዊቱ ወደ ፋኖ መቀላቀል ይፈልጋል ሲሉ መልእክታቸውን አስተላልፈዋል። የወለጋዋ አይሻ ሰይድ ግፍ ግድያ በሰሜን ወሎ ዞን ላስታ ወረዳ ላይ ተደገመ። በሰሜን ወሎ ዞን በላስታ ወረዳ ከላሊበላ ኤርፖርት 10 ኪሎ ሜትር ርቀት ላይ የምትገኘው 07 ቀበሌ ወይም እርፋ ቀበሌ ላይ በሰሜን ምስራቅ እዝ የ65ኛና 61ኛ ክፍለ ጦር ተብለው በብልጽግናው መንግስት የሚጠሩት የሰራዊት አባላቶች ህፃን ሀብታም እያየው የምትባል የ7 ዓመት ልጅን መጋቢት 4 ቀን አፍኖ በመውሰድ አድራሻዋን ያጠፋ ሲሆን ቤተሰቦችም ላሊበላ ከተማና ላሊበላ ኤርፖርት ሽሚሻ በመሄድ ልጃቸውን እንዲሰጧቸው የመከላከያ አባላት ተብዮች ቢማጸኑም በቂ ምላሽ ከመስጠት ይልቅ አትቀርቡን የሚል ማስፈራሪያና ዛቻ ደረሳቸው። ማህበረሰቡም ጉዳዩን ለቤተሰቦች አሳይተው የኛም ጉዳይ ነው በማለት ላስታ በሚገኙ ሰንሰለታማ ተራራዎችና ጫካዎች ከህዝብ ፍለጋ በመሰማራት ከ10 ቀናቶች ፍለጋ በኋላ በዛሬው ዕለት ማለት ነው በቀን 14 2018 ዓ.ም በተለምዶ ጠዳ ተብሎ ከሚጠራው ጫካ ላይ በግፍ ተገድላ በመጣሉ ምክንያት በጅብና በአሞራ ተበልታ ቁርጥራጭ ሰውነት ክፍሎቿ ሊገኙ ችለዋል። መደመር ለአማራ መቀነስ ሲሆን አንድነት ሲባል በተናጡል የመግደሊያ መንገድ የአማራ የመግደሊያ ሰርቲፊኬት መሆኑን ከተረዳኑ አድረናል። ይህ የሚያሳየው አማራን እንደ ህዝብ ሙሉ ለሙሉ ለማጥፋት በማኒፌስቶ አዘጋጅቶ እንደተነሳ እንጂ የታጠቀውን ኃይል ለማዋጋት አለመሆኑን የ7 ዓመት ልጅን በመግደል አሳይቷል። የአማራ ፋኖ ብሔራዊ ንቃኔ አፋብን ምስራቅ አማራ ቀጠና ምኒልክ እዝ ሚዲያና ኮሚኒኬሽን መመሪያ